እንደሚል ኦ ማይ ጋድ ምን ሳማ ለጀለ እንዴ ነው ወንዙ ምናምን አይቷል አይደል? ኧረ ምን ወንዙን ውስጥ ለውስጡን ራሱን ሄድኩት እንዴ ብራዘር። ማሳው ላይ ነው አንተ ነው የወሰደው። ያው ትፈራለህ ብለው ነው ልጁ ማሳው ላይ አይቻለሁ ቪዲዮ። አንቺ እሺ አሁን በሌ ሲሪየስ ነው የምነግርሽ ጋይሶች፣ ይኸው እናቴ ትሙት ነው የምላችሁ። ዛሬ ቀኑ ምንድነው? ቀኑ ምንድነው? ገበየው እንዴ የቤት ኪራይ ትከፍላለህ እንዴ? ስለማከፍል ቃና ቆጥረማ ያ አንዴ ቆይ ሲሪየስ ጌት ነው ማውራ። ስማኝ በሌ በዚህ ሳምንት ራስሽን አዘጋጅ እሺ? እሺ በቃ ሬዲዮኒ በቃ ዝግጁ ሁሉንም መሳሪያ አዘጋጅቻለሁ። እግዚአብሔርን ነው የምልህ ዝግጁን አየር ላይ መጥቼ ቀልቤ ልወጣ ነው። እሺ በቃ ዝግጁን። በዚህ ሳምንት ትልቅ ሰርፕራይዝ አለ ለህዝቡ። ትልቅ በቃ አፍልተሃል፣ ጠቅ ትደረጋለህ። በቃ ችግር የለውም ብራዘር። በቃ ያበደ ነገር ለህዝቡ አለ። ከትራምፕ ጋር እያወራሁ ነው እና በጣም ትልቁ ፕሬዝዳንት የሚባለው እሱ ነው። ሁለተኛ ያለው ይባላል፣ ያኛው ደግሞ ዘመድ ነው ይባላል። የተኛው ስማ ቺካ አንድ ቺካውን ትገባለች ማለት ነው። አሁንም ሌላ ቻለንጅ ቀልድ አይመቸኝ። ምን ስራ ሊሰራ ነው የገባው? ቺክ ምናምን አትበለ እንዴ። ገም የምንጫወት ከሆነ እንጫወት። ይሄ ቺክ ምናምን አይመቸኝም እያልኩ ነው። ስራ ላይ በጣም ቢዚ ነኝ። በቃ እናንተ ናችሁ ስራ እያላችሁ የምር ጋይሶች እነበላቸው ስራ እያሉ ይኸው ቲክቶክ እንደ ቀልድ የምናዝናናበትን ግብር ክፈሉ ተብሉ። በቃ ይሄ ሁሉም ነገር እንደ ቀልድ ስራ አድርጎት እኛ ለመዝናናት ገመና እንደዚህ እንዴ አንድ ስራ እሺ አሁን በላቸው ጌም እንጫወታለን። በ3000 ነው ገና እንደገባን ሌሊት ላይ ነው 5000 የሚሆነው። ከዛ ሌሊት 10 ሰዓት 10000 ማለት በቀን ነው እንደገባው በእናንተ። ለነገሩ አዲስ አበባ አሁን ማብራት እየበዛ ነው ወደ ቦሌ እና ቀን ይመስላል። ባይዘ እሺ እዛ ሰፈር ነው የተከራየሽው? እኔ እኮ ንግግሮች እኮ ነው የሚያስቁኝ እኮ የምር። ግን ትጽፋቸዋለህ አይደል? ለምን ትስቃለህ አንተ እንዴ? ስንት ምስቅ ሰው አለ። የኔ አባት ወንድሜ ዌልካም ብሮ። አሁን ጋይሶች በሌ ላይ ሙድ መያዝ ቻሌንጅ ቁጥር 1 ሊጀምር ነው። ጀምሩ እሺ ጋይሶች ሌትስ ጎ። ጌማችን ላይ ፎከስ። ቅጣት ማል ሳይሆን እኔ ከአንተ ጋር ለመጫወት ለአራት እንጫወት። ግፍትሬቹ ተናዷል። ማርያምን እየቀለድኩ አይደል? አዎ እዚህ ጋር ባጋጠመኝ ልንገርህ ባይዘይ ረስቸው እናንተ ረስቸው። አንዴ ዝም በል አንዴ ገና ማታቅ ድክ የምትል ልጅ ስለሆንክ አትፍጠን እሺ ብራዘር። ታላላቆቻችን ስማ። አንዴ ጌሙን አትላከው። አንዴ መናገር ያለብኝን ልናገር። አንዴ ታላቅ ነህ እኮ አንዴ ዝም በል አንተ። አንዴ ላውራ አንዴ። ባለፈው ለአንተ የምታወራው ስማኝ አንተ በእናትህ ስማኝ፣ እንዳልቀየርብህ አንዴ ስማኝ። ባለፈው ከኔ ጋር ጌም ስትጫወት ጊፍተር መጣ አንተ ጋር መጣ። ግን ጊፍተሬን ገድለከው፣ በጣም ስሜታ ያደረከው ግን አልተቀጣኝ። አንዴ ስማኝ፣ ጊፍተርህን ማቀው አንተ ወደ ቲክቶክ ሳትመጣ አራዊቶቹ ጋር ያለህ ነው። ገና ድሮ ማቀው ምን አገባኝ? ለምን ጎዳና እያለ አታውቁም? ስማኝ ከዚህ ሰውዬ ጋር አንዴ ከዚህ ሰውዬ ጋር አንተ ምን አናድ እንትና ጋር ያለ ምናምን ብታውቀው እሱ ለነስ ሰጥኛ እናዳር። ታዲያ አትቀጣም? አንዴ ላውራ ከዚህ ሰውዬ ጋር አንዴ። ባለማውራት እኮ ነው ሁሌ እኮ የምትመጣው እኮ ባለማውራት ሳይሆን እሱ ሰውዬ ለነስ ሰጥ አትቀጣም? በቃ ሰጠ ጀምሮ እኮ ነው ሰጠ። በዛ በኩል ግን ሆኖ ሰውየው እስጢፋኖስን ማን እንደሆንኩ አሳየዋለሁ፣ አካውንቱን አዘጋበታለሁ እያለ ሲሳደብ ለብር ብለህ ጀለስን ትቀይራለህ ድጋሚ በሴት ቀይር እንዴ? እኔ እኮ እሱ ሰው ያልኩ እኔ እንደዛ ምን አለ አላለ እኔ አይመለከት። እሱ ለኔ ከሰጠኝ እሱ ውጣ ሲል ወጣ። ከየትም መጥቶ ለኔ ዋና ማስቀደም ወጣ። አንዴ ላውራ። ውጣ ሲል ለምን ወጣ? ተከትለ ለምን ወጣ? ውጣ ሲል ለምን ወጣ? እኔ ኔትወርኩን እንዴ ለምን አልወጣ? አትቀጣም አንተ? ያዩ አንተ አልተቀጣኝ ምንድን ነው አንተ? እኔ ላይ ጭቃ እያፈሰስኩ እንደዚህ ቲሸርት እየቀጠልኩ
እስካሁን አላጠብኩም ልብስ ራሴን የማጥበው ሳልተኛ ስለማድር አላጠብኩም። ጓደኛዬን ጥለህ እንዴት ትሄዳለህ? ጓደኛ ነኝ አይደል? አትነግረኝም? ባጠፋ አትመክረኝም? ንገረኝ። የለም አሁን እኮ የስራ ነው ያራዳ ልጅ ስራና ጓደኛ ሌላ ነው። ይሄው የሆነ ሰው ኮሜንት ላይ ጓደኝነት ይኖራል። ስራ ላይ ሆነ ኖርማል፣ ከስራ ውጭ የምንጫወቱን ትቀጣለህ። ማትቀጣ ከሆነ ምንድን ነው አንተ ለኔ ስራዬን ነው የምታበላሸው እንጂ ለኔ ስራዬን እንትን እያልክ አይደለም። አቴ ማትቀጣ ከሆነ የዛኔ ፋሚሊ ወጥቶ ቦይስ አድርጓል። ማርያምን እየቀለድኩ አይደል። ኢንተርኔት ቢጠፋስ እዚህ ሀገር ኢንተርኔት ጠፍቶ ምናምን ነገር መደወያ ቢጠፋ ምንድን ነው የምትሆነው? እስጢፎን በማወቅ ብቻ አድለኛ አይደለም ትሆናለህ። እኔ ምን አውቃለሁ? በምን ትፎስታለህ አንተ? በምን ትፎስታለህ? የኔ ብቻ አይደለም እኮ ያንተም ሊጠፋ ይችላል። ኧረ በምን ኮፕሊንክ እያደረገ እንደ ያራደል የኔ ብቻ ይመስላል እንዴ? እመቤቴን በላቸው ጋይስ፣ የሆነ ሀሳብ መጥቶልኝ በላቸውን ውትድርና ላስገባው ብዬ አንተ ለምን አገባም ትላላችሁ ብዬ ነው ላሽ ያልኩት። እና ከአሁን በኋላ እንደዚህ አይነት ነገር አይመቸኝም። እሺ አሁን ጀምረው ለአራት ቲማን አለ ፈልጋ ለአራት እንጫወት። አንተ ካላት ከሌለ የምትቀጣ ከሆነ ትቀጣለህ። አስገባ እንዴ በላቸው። 600 ሰው አለ አንተ ጋር። ቅድም 200 አልነበር እንዴ? ቅድም 200 ሰው ነበር ብዬ ነው። ምንድነው አንተ የሰው ብዛት የሚያሳይ እንዴ? ከብዛት እኮ ማለት ነው ጥራት ነው። እሺ በቃ በላቸው። ሰው የለም፣ ትንሽ እንጫወትና ሰው እንፈልጋለን። አቢባ አለች። አቢባ ከሰው ጋር ካልሆነች አቢባ ገስት ላይ ሰው አስገብታለች። ምንድነው አቢባ? ስለ 600 ሺህ ጭው ያወረተ ዛሬ ሰበስበኝ ነው እንዴ? እንደዚህ አይነት ነገር አይመቸኝም። እሺ ብራዘር፣ ቀልብን ገፍፌ ነው የምወጣው። ሀቢባ አይበላቸው። ይሄ ሰውዬ ሁለት ቀን ላይ ብለ ውትድርና ቀልድ ነው እንዴ? ቀልድማ አይደለም ብራዘር፣ ጀግንነት ነው እንጂ እንዲነቃ ነው እንጂ እንዲነቃ ወንድ ሆኖ እንዲወጣ እንዴ። እስቲ አሁን በስነ ስርዓት ተረዳ። በራቸው ከሚለኝ ነገሮች እኮ ከ100% 40%ቱን አልሰማቸውም እኮ ምክንያቱም ልክ አይደሉም፣ አይገቡኝም። ገባ? ግን እኔም ደግሞ እዛ ለምን እኔም ብሄድ ሙዴ ነው። ግን ስንት ስራ አለ አባቴ፣ ኮንሰርት አለ። ጋይሶች ሌትስ ጎ። እንደጀመረ ኤቭሪባዲ ታፕ ዘ ስክሪን፣ ኤቭሪባዲ ታፕ ዘ ስክሪን። ጋይስ ሂዱ ወይዮ ሌትስ ጎ። ሌትስ ጎ ጋይስ፣ ኤቭሪባዲ ታፕ ዘ ስክሪን። ሁላችሁም ሌትስ ጎ። የኔ እናት መጣች። በእናትህ ቤትዬ፣ አንቺማ ዱባይ ስመጣ ታምር ነው የምንሰራው። ጋይሶች ሌትስ ጎ። ፈርስት ጊፍት ትሪፕል ነው ጋይሶች። ሌትስ ጎ ጋይስ። ፈርስት ጊፍት ትሪፕል ነው። በቃ ፈርስት ጊፍት ትሪፕል ነው ጋይሶች። ሌትስ ጎ በቃ እሺ ጋይስ። ዛሬ እናቴ ትሙት፣ ባለፈው አቃጥሎኛል። ዛሬ ምናልባት ወይኔ ቤትዬ፣ የኔ እናት ጋይስ፣ ከ3000 በላይ ነው። እሺ ከ3000 በላይ ነው። ቲምወርክ ማድረግ ነው በቃ። ከ3000 በላይ ነው ቲምወርክ ማድረግ ነው። ሼር አልተደረገም። 3000 በላይ ነው ቲምወርክ ማድረግ ነው። እሺ ጋይስ፣ ሼር አልተደረገም። ኮፕሊንግ ምን 800 ሰው ብራዘር፣ ቅጣት ዋናው በሰው ስሬ ነው። እሱ እኔ ሳሸንፍ ይወሰናል። ጋይሶች ሌትስ ጎ። አልዳ አይደለም ያው በወሮጣ አይደለም። እሺ በፈጠነ አይደለም። ቅጣት ዋናው በሰው ስሬ ነው። ጋይሶች ሌትስ ጎ ፋሚሊ። አሁን ትሪፕሏ ትጀምራለች። ቆይ ቅጣቱን ንገረኝ አንተ። አንዴ ቆይ፣ ከህዝቦቼ ጋር እያወራሁ ነው። አንዴ ቆይ አንዴ። አሁን ደግሞ ኮፒ ሊንክ እያደረጋችሁ ዋናው በሰው ስሬ ነው። 8 ሰው ዋን ነው። 8 ሰው አንዳንድ ሼር እያደረገች ነው በላቸው። ተጣልቷል ብላ ለዛ አባቴ ጊፍተር ሆነ ጌመር ሆነ እስጢፎን ካላከበረ ይወሰንበታል። እስጢፎ ጋር እድሜ ማተር አያደርግም። ሁሌ ለሰው ልጅ ስጀምር ዝቅ ብዬ ነው የምመጣው። ዝቅቴ ካልተመቸ ቀየርብሃለሁ። ጋይሶች ሌትስ ጎ ጋይስ። ሁለት ሰው ፍላወር፣ ሁለት ሰው አንዳንድ ሰው፣ ሁለት ሰው። እሺ ጋይሶች ሌትስ ጎ። አንድ ሰው ነው የቀረው። ለገና ነው 5 ሰው አለቀው። ያራዳ ልጅ ጋይስ፣ አንድ ሰው እና ብለው 5 ሰው 4 ሰው ሞልተናል። 4 ሰው ጋይስ፣ 4 ሰው እበለዋለሁ ዛሬ እንድበት የሞላን እሉዬ ቴንኪዩ። ይመቻችሁ። ሚኩ ነኝ ሞዴሬተር ይሰጥሽ እዚህ ቤት። ካሁን በኋላ የኔ ካሜራ ማነች እኮ ሚኩ። የሚኩ አካውንት አዲስ ነው ጋይስ፣ በቅርቡ 50 ሺህ እንከታታለን። እሺ ጋይስ፣ ትሪፕል ነው ፋሚሊ። ምንም ጊፍት በ3 ነው የሚባዛው ጋይስ። ሌትስ ጎ ትሪፕል ነው።
ትሪፕል ነው ጋይስ 3000 ነው ቅጣት። እሺ ጋይሶች ሌስኮ ጋይስ። ቤትዬ እኔ ቆንጆ ጋይስ ሂዱ ጋይስ ሂዱ። እኔ 2000 ምናምን ከከተታችሁ ኖርማል ነው። ገና ማሟሟቅ ነው አባቴ ጋይስ። ሌስኮ ትሪፕል ነው ጋይሶች። ሌስኮ ሂዱ በእናታችሁ። የመጀመሪያ ግን ቅልድ ላድርግበት ጋይስ። ሌስኮ ትሪፕል ፋሚሊ ጋይስ ሂዱ ጋይስ። ሌስኮ ትሪፕል ፋሚሊ ጋይስ። እንጠቀምበት እንጠቀምበት። እኔ እኮ እዚህ ደርሰህ ማን አሸንፈው ነገር ጋይስ። ሌስኮ ጋይሶች ትሪፕል የኔ እናት አንድ ጋላክሲ ውስጥ የሚቀብረኝ እህትማማቾች፣ ኧረ ተው እህትማማቾች ጋይስ። አንድ ጋላክሲ ፊክስ ያደርገዋል። እሺ ጋይስ በቃ እኔ ሼር አደርጋለሁ። ዛሬ ፋሚሊ አለ ግን ለዚህ ፋሚሊ አልጠራም ብዬ ነው። እሺ ዛሬ የምር ጋይስ ሌስኮ ፋሚሊ ቴንኪው የኔ እናት ጋይሶች። ሌስኮ 3000 እንግባ። እሺ ጋይስ ሌስኮ 3000 እንግባ። 3000 እንግባ። እሺ ፋሚሊ ሂዱ። የኔ እናት ውፍ እንዴት አባቱ ነው የሚጣፍጠው በመድኃኒዓለም። ሁላችሁም ደብል ታፕ ሁላችሁም ደብል ታፕ ማርያም በሌ ያራዳል። ጂፕ አስገዛች አባቴ ትለሽ ነው አባቴ። ሰርተሽ ለፍተሽ ነው። እንትን ነው የአጎቴ ስልክ ነው። ዛሬ ለዘፈን ብዬ ነው የመጣሁት። ያራዳ ልጅ ሰርተሽ ነው አባቴ። ንብረት እያሽ ነው ሚኪዬ ነው አባቴ። ቴንኪዩ ማይ ብሮ የድሮ ጓዴ አሉላ አባነጋ ላይ አሉላ አባነጋ ታስታውሳታለችን? አሉላ ወይኔ ቲያትር እኮ ስንት ላይፍ እኮ አይተናል። አሁን የእውነተኛው ቲያትር ላይ ሮንግ ተርን ውስጥ ገብቼ ነው እንጂ ያው አታዩትም እንዴ? የጫካ ፊልም እኮ ነው የሚመስለው። ያው የምኖረው እኮ እንዴ እንግላ ብንጠቀም 1-0 ነው የሚሆነው። ኤቭሪባዲ ሞልተናል ጋይሶች። ቅጣት ስማ ወንድም ጥላ ማርያም 1-1 ነው። እናቴን የምር አንደኛ ቅጣት የምርት አትበለ እስትኮ የምትቀጣ ከሆነ አንዴ ብላ ቅጣት ትቀጠኛለህ ብሮ። 1-1 ጌም ነው። ተናግሬ ነው የገባሁት። በቃ ከህዝብ ጋር እኮ ተነጋግሬ ያለው በቃ እኮ 1-1 ነው እኮ በ5000 ነው። እሺ ቅጣት ንገረኝ። ዘንድሮ ቲክቶከር ግን ትንሽ 20,000 ሲሰራ ያፈላል። እኮ ግራ ነው የሚገርምና ሁሌ የዘንድሮ ቲክቶከር ትላለህ። ስንት ዓመት ሆነ አንተ ቲክቶክ ጀመርክ? ሳይመጣ በፊት ነው ቲክቶክ። አባት ነኝ ብራዘር እንዴ ብለህ ነው ማለት ነው። አባት ማን አባት ያለኝ እኮ ማርያም ነው ያራዳ ልጅ ችግር የለውም። እኔ አባት አለኝ። ሁለተኛ ለመሆን ከፈለክ እሺ። ኧረ ምን አገባኝ ጋይሶች። አሁን ቅጣት ስማ። እሺ አንደኛ ቅጣት ችግር የለውም። ጆይን ሲል እንትን አልሽ አይደለ? ሲሪየስ ሰው መሰለሽ አይደል? ተናገር። ኦቲዝም ነህ። አንደኛ ቅጣት ዞር አለ መጣ። ይኸው በቃ ሌላ ሌብል ነው የሚያወራው። ኧረ በመድኃኒዓለም ቀድሞ እንዳይዘፍን እኮ ያለው ፎቶ ቶሎ ንገረኝ። ቅጣት ማርያምን ከዘንድሮ ቲክታከር አንቺ እያሳቅሽ ነው። እዛ ሲሪየስ ሙድ ተጀምሯል። አንደኛ ቅጣት ምንም እኮ ለውጥ የለውም እንጂ እየሳኩ